የባህሯ ኮከብ። በአንድ ከተማ ውስጥ የምትኖር ሊያ የምትባል ጎበዝ ተማሪ ነበረች። መሳል፣ ቀለም መቀባት፣ ደስ የሚያሰኙ ታሪኮችን መፍጠር ትወድ ነበረ። ይህ ሁሉ ችሎታ ቢኖራት ሊያ ግን በጣም ፈሪና አይናፋር ነበረች። አንድ ቀን የስዕል መምህራቸው መምህርት አስቴር ተማሪዎች በሚቀጥለው ሳምንት ቆንጆ የስዕል ማሳያ ዝግጅት እናደርጋለን። ስለዚህ ሁላችሁም ለዚህ የሚሆን ስዕል ስላችሁ እንድትመጡ ብላ ነገረቻቸው። በዚህ ሰዓት የሊያ ልብ በደስታ ፈነጠዘች። ወዲያውም የምትስላቸውን ነገሮች ማሰብ ጀመረች። ነገር ግን የሳለችውን ስዕል ለክፍል ጓደኞቿ እንደምታሳይ ስታስብ ደግሞ ደስታዋ ወደ ፍርሃት ተለወጠ። ባይወዱትስ? ደግሞ ቢስቁብኝስ? ብላ ፈራች። ሊያ ወደ ቤቷ ሄዳ በክፍሏ ውስጥ ቁጭ ብላ መሳል ጀመረች። አስደናቂ ጫካ ሳለች። ጫካው በሚያንጸባርቁ አበቦች፣ በሚፈሱ ወንዞችና በእንስሳት የተሞላ ነበር። ነገር ግን ለክፍል ጓደኞቿ ስለማሳየት ስታስብ ጨነቃት። ስለዚህ ሊያ ስዕሏን ሚስጥር አድርጋ ለመያዝ አሰበች። የዝግጅቱ ቀን ደረሰ። ክፍሉ በደስታ ተሞልቶ ነበረ። ልጆች ስዕላቸውን ይዘው መጥተው በኩራት ያሳያሉ። ሊያም የክፍል ጓደኞቿን ስዕሎች አየች። ያማምራሉ። ሊያ ግን የሳለችውን ለማንም ሳታሳይ ስዕሏን ጠቅልላ ይዛ ነበር። የሊያ የማቅረቢያ ተራ ሲደርስ ልቧ በኃይል እየመታ ስዕሏን ጠቅልላ እንደያዘች ቆመች። መምህርት አስቴር ሊያን እያዩት ሊያ እስኪ ደግሞ ያንቺን ስዕል አሳየን አሏት። ሊያ በፍርሃት ወደ ጠረጴዛው ቀርባ ብላ በቀስታ እየተናገረች ስዕሏን ጠረጴዛ ላይ ዘረጋች። ከዛ ግን የማይታመን ነገር ተከሰተ። የክፍል ጓደኞቿ አንድ በአንድ ስዕሏን ለማድነቅ ቀረቡ። ዋው! እነዚህን ቀለሞች ተመልከቱ፣ እንዴት ነው የሚያምሩት! አለ አቤል ወደሚያማምሩት አበቦች እየጠቆመ። ይህ ጫካ በጣም ውብ ነው፣ እዛ መሄድ እፈልጋለሁ አለች ፋሲካ ስዕሉ ላይ ወዳለው ጫካ እያመለከተች። ሊያ ሁሉንም የክፍል ጓደኞቿን አየች። እየሳቁባት አልነበረም፣ ይልቁንስ በስዕሏ ማማርና በችሎታዋ እያደነቋት ነበር። መምህርት አስቴር ወደ ሊያ ቀርበው ሊያ በእውነት ውብ ስዕል ነው። ይህን የመሰለ ስዕል ስለሳልሽ እናመሰግናለን፣ ኮርተንብሻል አሏት። በእነዚህ አድናቆቶች ሊያ በራስ መተማመን ተሰማትና ፍርሃቷን አስወገደች። ስራን ለሰዎች ማካፈል፣ ስለ ራስ መግለጽ እና ከክፍል ጓደኞች ጋር ማውራት ጠቃሚ እንደሆነ ተረዳች። በዚህ የተነሳ ሊያ መፍራት ተገቢ እንዳልሆነና በራስ መተማመን እንዳለባት ተማረች። ከዛ ቀን ጀምሮ በክፍል ውስጥ የበለጠ መሳተፍና ጓደኞቿንም የራሳቸውን ችሎታ እንዲያሳዩ ማበረታታት ጀመረች።